بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራማችንን ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብዱላህ አብዱልለጢፍና ካሊድ ሙስጠፋ በትብብር የምናቀርብላችሁ ይሆናል። የዛሬውን ርዕሳችንን ካለፈው ሳምንት የቀጠለውን ኦቲዝም ምን አይነት ቼክሊስት ይኖረዋል፣ ልጄ ኦቲዝም አለበት የለበትም፣ የተቅበጠበጠ ልጅ ሁሉ ኦቲዝም አለበት፣ ቁምሳጥን ላይ የሚንጠላጠል የምንለውን የማይሰማ ልከነው ሌላ ነገር ቆይቶ የሚመጣ እንደዚህ አይነት ልጆች ኦቲዝም አለባቸው የለባቸው፣ በምንድን ነው የምናየው የሚለውን የምናይ ይሆናል ኢንሻአላህ። የተወሰኑ ሊስቶችን እንጠቅሳለን ኢንሻአላህ። ቢስሚላህ ያው ከባለፈው ሳምንት የቀጠለው ፕሮግራማችን ክራይቴሪያው ምን መያዝ አለበት የሚለው ነገር የመጀመሪያው በዋነኝነት አንድ ኦቲስቲክ ልጅ ነው ወይስ አይደለም ቤታችን ላይ ሆነን እናቶችም አባቶችም እንደ ደብተር ነገር አዘጋጅተው ቼክሊስት መያዝ አለባቸው። ስለዚህ የትኛው ምን ጸባይ ያለው በዋነኝነት ይሄ ሶሻል ኢንተራክሽን የልጁ ምናልባት እዚህ ላይ አፍዋን አቋረጥኩ፣ ፐርፐዙ ምንድን ነው? ይሄንንም አብረን የምናየው ቢሆን የልጆቻችንን ኦቲዝም ነው አይደለም ማለት መለየቱ የሚያስፈልገን ለምንድን ነው? አንድ በቅርብ ቶሎ ለመርዳት ነው፣ ልጁን ቁም ነገር ላይ ለማብቃት ነው፣ ትኩረት የማይሰጣቸውን ነገሮች ትኩረት እንዲሰጥ፣ ትምህርት ቤት መታገዝ ካለበት ትምህርት ቤት እንዲታገዝ፣ እኛም ማገዝ ያለብን እንደ ወላጅ ማገዝ እንዲኖርብን፣ ቶሎ ማድረግ ያለብንን ቀደም ብለን ሳይጎዳው ወይንም በዚህ አይነት ሂደት ውስጥ ብዙ ሳይቆይ ቀደም ብለን ቶሎ ለማከም ለማገዝ እንዲረዳ ነው። አፍዋን እንዳልከው ቶሎ ማወቃችን ብዙ ጥቅም አለው። እንደውም የሆነ አንድ ፖድካስት እያየሁኝ አሜሪካን ሀገር ያለች ኢትዮጵያዊ ናት፣ ልጇ ኦቲስቲክ ነው እና ብዙ ጊዜ ቶሎ ነው ኤርሊን ያወቀችለት፣ ምግቡን ተጠነቀቀች፣ ቶሎ ከሰው ጋር ኢንተራክሽኑን ቢሄቪየር ብዙ ጸባይ ሁሉ ተስተካከለ። ለመጀመሪያ ጊዜ አለች ልጄን ጥየው ለብቻዬ ልመጣ ነው ወደ ኢትዮጵያ በራሱ መቆም እንደሚችል ማለት ነው። ምንድነው እዚህ ጋር ቶሎ ካወቅንላቸው ቶሎ ሕክምና ካገኙ፣ ቶሎ እንክብካቤ ካገኙ፣ ቶሎ መናገር ከቻሉ፣ ቶሎ የሚፈልጉትን ነገር ቶሎ ጓደኛ ማግኘት ከቻሉ ብዙ ነገራታቸው ፍላጎትን በራሳቸው ይሄ ሰልፍ ኮንፊደንስ ይሰማቸዋል፣ በራሳቸው በጣም ይተማመናሉ። ይሄን ነገር ዴቨሎፕ እንዲያደርጉ እንዲያበለጽጉ ይረዳቸዋል። ለህክምና በጣም ቀላል ነው ቶሎ መጀመሩ ማለት ነው። ለመታከምም ይቀላል፣ ይጠቅማል። ይሄ ነው ዋና ፐርፐዝ ወይ ስር ሳይሰድ መታከማቸው ማለት ነው። ሌላው የማህበራዊ ግንኙነታቸው ለምሳሌ የማህበራዊ ግንኙነት ማለት ሶሻል ኢንተራክሽን የምንለው ማለት ነው። ከጓደኛ ጋርም ሊሆን ይችላል፣ ከዘመድ ጋር፣ ከጎረቤት ጋርም፣ ከተለያየ ሰው ጋርም በቃ ግንኙነት አይፈልጉም፣ ራሳቸውን ማግለል ይፈልጋሉ። ምልክቱ ማለት የክራይቴሪያው በዋነኝነት ማለት ነው። መቅበዝበዝ ሊሆን ይችላል፣ የአይን እንቅስቃሴዎችን እንደዚህ 10 ጊዜ ማለት ቦታ በአንዴ ላይ ይችላል። አንተ እያወራኸው ጆሮው ምናምን አይኑ ሌላ ቦታ ነው፣ የሆነ ነገር ስትነግረው አይደለም ይልሃል በመሃል። እንዲህ አይነት ባህሪ አላቸው። 30 ቦታ ያያል። ትክክል። ሌላው ኮሚኒኬሽን ላይ ነው። አለመግባባት፣ አለመነጋገር ይህ ትልቁ ችግር ነው። ስለዚህ እንደዚህ አይነት ልጆች ሲኖሩ በቃ ከተለያዩ ሰዎች ጋር ላይግባቡ ይችላሉ፣ ከወንድም ጋር ላይግባቡ ይችላሉ፣ ከአባት ጋር ላይግባቡ ይችላሉ፣ ከቤተሰብ ጋር ላይግባቡ ይችላሉ። እና ይህንን አውቆ ቶሎ ልጅ የለካ እንደዚህ አይነት ነገር አሉ ብሎ አንደርስታንድ ማድረግ እንደ ክራይቴሪያ ነው። ቤተሰብ እንደዚህ አይነት ልጆችን ሲያይ ምን አይነት ነው ከቤታችን የሌለ ከዘራችን የሌለ ልጅ ነው የሚሉት ብዙ ጊዜ። ልብ ብለህ ከሆነ እንዲህ አይነት ልጅ እኛ ቤተሰብ ውስጥ የለም። ከማን ይሆን? ባልም ከአንቺ ቤተሰብ ይሆናል ይላል፣ ወይ ሚስትም እናትም አባትየውን ከአንተ ቤተሰብ ይሆናል እንደዚህ የመጣው ይባባላሉ። አንዳንድ ጊዜ ያሉት ችግሮች መርሐባ። ሌላም ከዚህ ጋር ተያይዞ አንድ ቨርባል ንግግሮቻቸው ይሄ የቃላት ንግግር ብቻ ሳይሆን የገስቸራቸው አገላለጻቸውም ጥሩ አይሆንም። እናጠቃልለዋለን ኢንሻአላህ፣ እንዘርዝራቸው አሁን። ሌላው ምንድነው ሊያሳዩ የሚችሉት ምልክቶች ምንድነው? ራሳቸውን ማግለል፣ ራሳቸውን አግልለው በራሳቸው ዛቢያ መንቀሳቀስ ይፈልጋሉ። የራሳቸውን ዓለም ይፈጥራሉ። እና እንደዚህ ከሆኑባችሁ
ይሄንንም ቼክ ሊስታችሁ ላይ ይዛችሁ በእነሱ ዓለም ደግሞ ሌላ ሰው እንዲገባ አይፈቅዱም። በቃ የራሳቸው አለ። ግን አንዳንድ ጊዜ ለምሳሌ ክፍል ውስጥ 3-4 ኦቲስቲክ ልጆች ቢኖሩ ይግባባሉ ሶስቱ። አሁን ከሌላው ጋር አይግባቡም፣ ራሳቸውን ያገላል። ለምሳሌ አብደላህ ኦቲስቲክ ነው እንበልና ካሉ 30 ተማሪዎች ራሱን አግልሏል። ሌላም ደግሞ አህመድ ይኖራል ኦቲስቲክ የሆነ እዛው ክፍል አብደላህ ያለበት ክፍል፣ እሱም ራሱን ያገላል። አህመድና አብደላህ አይገናኙም። አንዳንድ ጊዜ በሐሳብ አይግባቡም። እንዴት ነው የሚኖራቸው መስተጋብር? እርግጠኛ አይደለሁም፣ ግን እንደሚመስለኝ ከሆነ የሚግባቡ አይመስለኝም። አይዋ እርግጠኛ አይደለሁም። አንተ ምን ትላለህ? እዚህ ላይ ምን አይዲያ አለ? 1-2 ጥናቶች አይቻለሁኝ። 2 የተለያየ ባህሪ ያላቸው። አንድ አባባል አለ፣ አብኖርማሊቲ ኢን አብኖርማል ኮንዲሽን ኢዝ ኖርማል የሚባለው አይነት ማለት ነው። እና ወጣ ያለ ባህሪ ያላቸው 2-3 ሰዎች ሊግባቡ ይችላሉ። አገር ሊያጠፉም ይችላሉ። 2ቱ አዲስ ነገርም ሊፈጥሩ ይችላሉ። አደርዋይስ ሌላው ጥናት ላይ ግን ይሄ ሁሉም በራሱ ዛቢያ መሽከርከር ስለሚፈልግ የራሱን ክልል ማንም እንዲደርስበት አይፈልግም። ስለዚህ ያም የራሱን ክልል ያስጠብቃል። የራሱን የመናገር፣ የማድመጥ፣ የመጻፍ፣ የማተኮር ምናምን ነገሮች እዛው ባለበት ዛቢያ ይሆናል። አህመድም እንደዛው፣ አብደላህም በራሱ እንዳልከው አይነት ነው። ብዙዎቹ ያሉት በዛ አይነት መልክ ነው። እንደውም እኔ 2 ወንድማማቾችን አውቃለሁኝና ከአንድ ቤተሰብ እንግዲህ 2 ልጅ ማለት ለእናት ምን ያህል እንደሆነ በርዘኑ በጣም ከባድ ነው ወላሂ። በጣም በቃ አጅር አለው በአጅር ካየን ኢንሻአላህ። ምንድነው ሁለቱም አይግባቡም። ወንድማማቾች ናቸው። ያኛው ሳይክል ከያዘ ያኛው ሳይክሉን መጣል ነው የሚፈልገው፣ ወይ ደግሞ ጭራሹን ላያዩ ይችላል። ይሄን ያየሁት ነው፣ ሳይንቲፊክ ሳይሆን በአይን ያየሁት ነው። እና ሌላው ቢሄቪየራቸው ምን ይመስላል? አንተ በቢሄቪየር አንደኛው ክላስ ክራይቴሪያ ቢሄቪየር ነው። ቢሄቪየራቸው ጸባያቸው ምን ይመስላል? እስቲ ያው እንደ አሰስመንት ስናነሳ ወላጆች ትኩረት መስጠት ያለብን እንግዲህ አንዱ ባህሪያቸው ላይ። ባህሪያቸው በጣም ኢሞሽናል ናቸው፣ ስሜታዊ ናቸው። በትንሽ ነገር ቶሎ ይቆጣሉ። አንድ ነገር ባሉበት ሰዓት ትኩረት ሰጥተው እየሰሩ ወይ ልብሳቸውን እየለበሱ ሊሆን ይችላል። በዛ ሰዓት ያሉበት ሙድ የመልበስ ሙድ ውስጥ ነው። በዛ ሙድ ውስጥ ሆነው ይሄ ደግሞ ልብስ ብሎ ከተነካባቸው በጣም ኢሪቴቲቭ ናቸው። ኢቭን ሌላም ነገር ላይ ሆነው ለምሳሌ የቤት ስራ እየሰራ ሊሆን ይችላል። የቤት ስራውን እየሰራ ባለበት ሰዓት ላይ ወይ እየሰራች ባለችበት ሰዓት ላይ በራሷ ነው የምትሰራው። ሌላ ሰው እንዲያስጠናቸውም አይፈልጉም በጣም ካልተላመዱ በስተቀር። እና ቁጭ ብለው መስራት እየሰሩ እያለ ሌላ ሀሳብ መጥቶ የሚሰርቃቸው ነገር አይፈልጉም። ስለዚህ ኤን ለምሳሌ አፕልን ከመስመር ወርደሻል ከተባለች እርሳሱን ጥለው ወይ እርሳሱን ጥሎ ትቶ ሊነሳ ይችላል፣ ወይ ደብተሩን ሊተው ይችላል። በኢሞሽን በጣም የተጎዱ ስለሚሆኑ ማለት ነው። ስለዚህ ምንድነው የሚመከረው? አባብሎ ጠይቆ ማሻአላህ ጥሩ ነው እየጻፉ ኢቭን ይሄ ወርድ ራሱ ይረብሻቸዋል፣ ማባበያው ራሱ ባሉበት የኮንሰንትሬሽን ሰዓት ላይ። ስለዚህ ብዙ ጊዜ ባሉበት ዛቢያ ሰብረን መግባት ላይ በጣም ተቀራርበን መሆን ይኖርበታል እንጂ ይሄ ዲስትራክቲቭ የሆነ አይነት ነገር መኖር የለበትም። አይሆንም እንዲህ አትጻፍ እንዲህ አታርግ የምንለው መሆን የለበትም። ቀስ ብለን ጠጋ ብለን ጥሩ ነው በርታ እችን እንዲህ ብታረጋት የምንለው አይነት ማላመድ ይኖርብናል። እሺ መርሐባ። ሌላው እኔ ቢሄቪየር ነው ወይስ አይደለም? አንዳንድ ጊዜ እንደዚህ አይነት ቢያንስ 8 ዓመት 10 ዓመት ደግሞ የሞላቸው ትምህርት ቤት ላይ ቦርሳቸውን ጥለው ሲመጡ ምሳቃቸውን ጥለው ሲመጡ ይሄ ቢሄቪየር ነው ወይስ የመርሳት ችግር ነው? ከምን ጋር ይገናኛል? ኖርማሊ የኮግኒቲቭ ችግር እንዳለባቸው ይታወቃል። አሁን አሰስመንቱን መጨረሻ ላይ 1 2 3 ብለን እንጠቅሰላችኋለን ለተመልካቾች ኢንሻአላህ። እዛ ላይ በደንብ እንጠቅሰዋለን። ይሄ የኮግኒቲቭ የማስተዋል ትኩረት የመስጠት ችግር ስላለባቸው አንዱ ችግሩም እሱ ነው። የኦቲዝም አንዱ ችግር ትኩረት አለመስጠት፣ ማስተዋል አለመቻል፣ ባሉበት ቦታ መረጋጋት አለመቻል። ቁጭ ብለው እኮ እጃቸው የሆነ ስራ ይሰራል። ቁጭ ብሎ የሆነ ትምህርት ክላስ ውስጥ ቁጭ ባለበት እጁ ወይ መቅረጫ ላይ ይቀርጻል ዝም ብሎ፣ ወይ ጣቱን ሊጠባ ይችላል፣ ኦር ደብተር መገልበጥ ሊሆን ይችላል፣ ወይ እግሩን መስቀል ሊሆን ይችላል። እግሩን ሰቅሎ ዝም ብሎ ቁጭ ይላል፣ እግሩን ያነሳል፣ ወይ ወረቀት አውቆ ይጥላል፣ ከዛ እንደገና ያነሳል። ይሄ አይነት ቢሄቪየር አላቸው እና ኢሪቴቲቭ ቢሄቪየር ነው ያላቸው። ይሄ አንዱ
የኮግኒቲቭ ችግር ነው። ምሳቃ ትምህርት ቤት አይደለም ከቤትም ሊረሳው ይችላል። የውሃ ኮዳውን ሊረሳው ይችላል። ቦርሳውን፣ ደብተሩን ፕሮግራም አውጥቶ ከጨረሰ በኋላ ኮሚኒኬሽን ትቶ ሊመጣ ይችላል። ያወጣበትን የፕሮግራም ያወጣበትን ኮሚኒኬሽን ቡኩን ትቶ ደብተር ብቻ ሰብስቦ ይሄዳል። እንደ ክራይቴሪያ ያስቀመጥ ነው የፕሌይ ስኪላቸው ጫወታ ቦታ ላይ ቅድም እንዳልነው ራሳቸውን አግልለው በራሳቸው ዓለም ውስጥ መጫወት ነው የሚፈልጉት እና ለምሳሌ ኳስ የሚወድ ልጅ ከሆነ ወይ ኳስ ብቻ ሊሆን ይችላል፣ ወይም መሮጥ ብቻ ከሆነ መሮጥ ብቻ ሊሆን ይችላል። ሪፒቲቲቭ የሆነ በቃ ሴም የሆነ ተደጋጋሚ ነገር። ስለዚህ እንደዚህ አይነት ነገርም ካየን ምን ማድረግ አለብን? እንደ ፒክ ልጃችን እንዴት ነው ተደጋጋሚ ነው ወይ የሚሰራው የሚጫወተውም ጨዋታ ተደጋጋሚ አይነት ጨዋታ ነው የሚለው ነገር እንድታጤኑልን እንፈልጋለን። ሌላው ዴይሊ ላይፍ ስታይላቸውስ ምን ይመስላል? ኦኬ ዴይሊ ላይፍ ስታይላቸው ዲስኦርጋናይዝድ ናቸው። ብዙ ጊዜ ያው እንደየስፔክትረሙ ይለያያል። በጣም ቀለል ያለ ችግር ያለበት ህፃን ከሆነ ምሳቃውን ቦታው ሊያስቀምጥ ይችላል። ቶይሌት ሽንት ቤት ሲገባ በስነ ስርዓት ይገባል። አልጋውን በትክክል ያነጥፋል። አንዳንድ ነገሮች ዛሬ የሰራውን ግን ነገ ላይ ሰራው ይችላል። ከነገ ወዲያ ደግሞ ትዝ ሲለው ይሰራል። የልጅ ባህሪም ነው። ግን በተደጋጋሚ እንዲህ አይነት ነገር ካለን ዲስኦርጋናይዝድ የሆኑ ነገሮች ካሉ አንዱ ፖይንታችን ነው ይሄ ማለት ነው። ስለዚህ ይሄ እንደ አንድ አሰስመንት ክራይቴሪያ ማሰብ ያለብን ማተኮር ያለብን ነገር ነው ማለት ነው። ሲውሉ ብዙ ነገራቸው የተዘበራረቀ ነው። ትምህርት ቤት ይሄዳሉ። ክላስ እንደተደወለ ወይ ቢሮ ነው የምታገኛቸው፣ ወይ የሆነ እንትን ምንድነው ላይብረሪ ታገኛቸዋል። እንደገና ይመጣሉ፣ ወይ ሽንት ቤት ይሄዳሉ፣ ወይ ውሃ ልጠጣ ይላሉ። በጣም ኢሪቴቲቭ ዴይሊ ውሏቸው ይሄን። ትምህርት መስጂድ ሲገቡ እንደዛ ሰላት ከተጀመረ በኋላ 2 ረካዓ ቆይቶ ሱጁድ ሊያደርግ ይችላል። 2 ሱጁድ በአንድ ጊዜ ጠጣ አድርጎ ሊነሳ ይችላል። እንዲህ አይነት ቤት ውስጥም ሲገባ እንደዛው ቦርሳውን ደብተሩን ምናምን የሆነ ቦታ ሊጥለው ይችላል። ዲስኦርጋናይዝድ ናቸው። በሽታ ይሄ ነገር ከባድ አይደለም ለማስተካከል። ለወላጅ ትንሽ ያስቸግራል እንጂ ስርዓት ማስያዝ በደንብ ይቻላል ቢኢዝኒላህ። መርሐባ። ሌላ እንደ ችግር ይሄ ሴንሰሪ ፕሮሰሲንግ የሚባሉት ብርሃንን፣ ድምፅን ምናምን እንዴት ነው ከዚያ ጋር ያላቸው መስተጋብር? ቅድምም አንስተነው ነበር። እንደውም ድምፅ ላይ በጣም ሴንሲቲቭ ናቸው። ለምሳሌ ይረበሻሉ፣ በድምፅ በጣም ይረበሻሉ። ጨለማ ክፍል በጣም ይፈልጋሉ። እዛ ውስጥ ቦታ ላይ ካልም የሆነ ነገር ኢንቫይሮንመንት በጣም ያስደስታቸዋል። እና ይሄ እንደዚህ አይነት ከታየባቸውም ይሄንንም እንደ ክራይቴሪያ መውሰድ ያስፈላጊ ነው። ሌላው ኢሞሽናል ላይ ደግሞ ኢሞሽናቸው እንዴት ነው ሬጉሌት ያደርጋሉ? ቅድም እንዳነሳ ነው ዲስኦርጋናይዝድ ናቸው፣ ግን ኢሞሽናቸው ውስጥ አሁን ኢሞሽናሊ ቶሎ ይረበሻሉ፣ ቶሎ ተናዳጅ ናቸው፣ ቶሎ ተቆጪ ናቸው፣ ቶሎ መለስ ይላሉ። ኮንፊደንስ ያጡ ይመስላቸዋል እና ቶሎ ተቆጥተው ተናደው ምን ካሉ በኋላ ሰው ሲቆጣቸው ምናምን ደግሞ ያልፈለጉትን ጸባይ ያመጣሉ። በቃ እሱ እንዲደሰት እሱ ደስ እንዲለው ብለው እነሱ መለስ ብለው ፈገግ ብለው ተጫውተው ለማሳለፍ ወይ የሚፈልጓትን ነገር ለማግኘት ሲሉ ወይ ሽልማት ይኖራቸው ይሆናል። ያችን ሽልማት ለማግኘት ሲሉ ተናደው ምን ካሉ በኋላ ያችን ሽልማት አለች ብለው በማሰብ እንደገና መለስ ሲሉና ራሳቸውን ካልም ለማድረግ ይሞክራሉ። ይሄ በተለይ 8፣ 9፣ 10 ዓመታቸው ላይ በደንብ የሚስተዋል። እስከ 12 ዓመት ላይ ይሄ በደንብ ይስተዋላል ማለት ነው። እስካሁን ወደ 7 የሚሆኑ ክራይቴሪያዎችን ወይም ደግሞ ኦቲስቲክ መገለጫ ብለን 7 ዘርዝረናል። ከ7ቱ 50% ማለት ወይም 4ቱን ካሳየ አንድ ልጅ ምን ብለን እንጠጥረዋለን? ኦቲስቲክ አለው ብለን ወደ ጤና ጣቢያም እንደመሄድ ኤርሊ ደግሞ ይሄን ነገር ቅድም እንዳነሳቸው ሲምፕተም ደግሞ ምልክት ብለን ያነሳናቸው ብዙ ምልክቶች አሉ። እነዛ ምልክቶችን አይተን እነዚህን ደግሞ ካየን አንድ ላይ አድርገን ቶሎ በአቅራቢያችን ወደሚገኝ ጤና ጣቢያ ሄደን ልጄ እንደዚህ ይመስለኛል፣ ሐኪም ደግሞ ተጨማሪ ምርመራዎችን እንዲያግዝ ለማድረግ በጣም ትልቅ ጥቅም አለው። ከዚህ ውስጥ ደግሞ 3 እና 4 ካገኛችሁ ይሄ ነው ብላችሁ እንድትረዱም ይጠቅማችኋል በማለት ነው። ኢንሻአላህ እስካሁን ያየናቸው እነዚህ ክራይቴሪያዎችን በቤታችን ሆነን ወይ ደግሞ አስተማሪዎችም አንዳንድ ጊዜ ሁሉም ሰው ተምሯል ማለት አይደለም። አንዳንዴ ወደ ገጠር ስንገባ አባት ያልተማረ ይሆናል፣
እናት ያልተማረች ይሆናል። ደብተር እስክሪፕቶ ይዞ ላይ ጽፉ ይችላሉ። ይህን የእኛም ፕሮግራም የሚመለከቱ ማንኛውም ሰው ፕሮግራሙን ካየ ቤታቸው ላይ መጽሐፍ ማንበብ የማይችሉ እናትና አባት ቢኖሩ አስተማሪዎች ወይ ደግሞ ሐኪሞች ወይ ጎረቤቶች ፒክ እንዲያደርጉና እገዛ እንዲያደርጉላቸው እንላለን። በተጨማሪ ደግሞ የምታጠቃልለው ነገር ካለ እስቲ አድርገው። መርሐባ። ያው ተመልካቾች እስካሁን ያነሳናቸው እነዚህ ልጄ አለበት የለበትም የሚለውን የምናወጣበት ነጥቦች ናቸው። አንዴ ነጥቦቹን እጠቅስላችኋለሁ ኢንሻአላህ። አንደኛው የባህሪ ለውጦቹን የባህሪዎቹን ሁኔታ ማየት። ይቅበጠበጣል፣ ነገሮችን ደጋግሞ ይናገራል፣ ያደርጋል፣ አያደርግም፣ ስሜቱን በደንብ ይቆጣጠራል፣ አይቆጣጠርም። እነዚህን የመጀመሪያ አንደኛው ነጥባችን ይሆናል። ስለዚህ መዝገብ ነው የምናዘጋጀው። መዝገቡን እነዚህን ነጥቦች እየመዘገብን እንቆይና በየሳምንቱ ቀን እንሰጠዋለን። በሳምንት 2 ቀን ወይ 3 ቀን 20-30 ደቂቃ ልንሰጥ እንችላለን። ወይ ቀኑ ሙሉ ውለንም አብረነው ያሉትን ቲክቲክ ልናደርግ እንችላለን። ይሄ እንግዲህ ሊመቸው የሚችል ማንኛውም ቤተሰብ ውስጥ ወላጅም ሊሆን ይችላል፣ አሳዳጊም ቤት ውስጥ ያለ ሰው ማንም ሊያደርገው የሚችል ነው ይሄ። ስለዚህ አሰስመንት ሲሰራ መዝገብ ይይዝና ያሉበትን ችግሮች በየቀኑ ይመዘግባል። እነዚህን አሁን የምንጠቅሳቸውን ችግሮች አንደኛው ከእድገቱ ጀምሮ ያለውን ነገር ብለናል። ሁለተኛው ነጥብ የባህሪ ለውጦቹን የባህሪዎቹን ሁኔታ ምን አይነት ነው? ኢሪቴቲቭ ነው? ከሌሎቹ የምትለይበት ነገር አላት የላትም? እሱን እናስቀምጣለን። ሶስተኛው ሶሻል ኮሚኒኬሽኑ፣ ንግግሩ፣ ማህበራዊ ህይወቱ፣ መግባባቱ፣ ከሌሎች ጓደኞቹ ጋር ያለው ባህሪ፣ እንዲሁም የአይ ኮንታክቱ ሲያወራ ጸጥ ብሎ ካልም ሆኖ አዳምጦ ነው የሚነሳው ወይስ ሌላ ቦታ እያየ እኛ የምናወራውን ሰምቶ ሄዷል? አንዳንድ ጊዜ መልእክት ስንልካቸው አንዳንድ ልጆች ልብ የለህም እንላቸዋለን። ግዛ ብለነዋል። ለምሳሌ ሂድና ዳቦ ገዝተህ ና። እንደ ምሳሌ ዳቦ ገዝቶ የሚመጣውን መጠኑን አያውቀውም፣ ከየት እንደሚገዛ አያውቀውም፣ የምን ዳቦ እንደሚገዛም ሳያውቀው ይሄዳል። እዛ ከሄደ በኋላ ትዝ ይለዋል እንደገና የምን ዳቦ ነው፣ ስንት ዳቦ ነው፣ ይሄንን ሁሉ ሳይጠይቅ ከየት ነው የምገዛው፣ የትኛው ዳቦ ቤት ነው፣ እሱን ሳይጠይቅ ቀጥ ብሎ ሊሄድ ይችላል። እነዚህ ነገሮችን ማየት ገስቸሩን፣ ይሄ ሶስተኛው ነጥብ ይሆናል ማለት ነው። ሌላው ንግግሩና የአነጋገር የአፍ አፈታቱ ሁኔታውን በደንብ ማየት። እንዴት ነው የሚረዳው? ቶሎ ይመልሳል፣ መልስ ይሰጣል፣ ይደጋግማል። ንግግር ራሱ ይደጋግማል፣ ኢኮላሊያ ይባላል። በተደጋጋሚ ንግግርን ከደጋገመ አንድ ምልክት እንይዛለን ማለት ነው። ሌላው ኮግኒቲቭ ፈንክሽን የምንለው ትኩረት መስጠት፣ ነገሮችን መፍታት፣ ይሄ ቶሎ መፍትሄ መስጠት፣ ትምህርትን ቶሎ የመቀበል ፍጥነቱ፣ አይምሮ ውስጥ የማስቀመጥ፣ ሲጠየቅ የመመለስ፣ እሱ እንዴት ነው ነጥብ እንሰጠዋለን ማለት ነው። ሌላ ሞተር ስኪሉ፣ እጅ እንቅስቃሴው፣ እግር እንቅስቃሴው በጣም ፈጣን ነው፣ ከሌሎቹ ቶሎ ይሯሯጣል፣ እንዴት ነው መለስ ማለት የሚችለው? ይሄንን በደንብ እንይዛለን። ሴንሰሪ ፕሮሰሲንጉ፣ ላይት፣ ብርሃን፣ ድምፅ፣ እነዚህ ነገሮች ምን ያህል ይረብሹታል? ከተረበሸስ ምንድን ነው የሚያደርገው? እነዛን እንደ ነጥብ እንይዛለን ማለት ነው። ሌላው ስሜቱን የሚገልጽበት መንገድ፣ ከሰው ጋር እንዴት ነው የሚላመደው? ቶሎ ይላመዳል አይላመድም? ኢሞሽኑን ስሜቱን በቀላሉ ይገልጻል አይገልጽም? አንዳንድ ልጆች ማልቀስ ይቀድማቸዋል። እኛ ደግሞ ብዙ ጊዜ የምንቆጣቸው ወንድ ሆነ ታለቅሳለህ የሚል አይነት ንግግር ሁሉ ልንናገር እንችላለን። ራሱን እንዴት ነው የሚጠብቀው? ጥርስ ሲፍቅ፣ ገላውን ሲታጠብ በየቀኑ እየተባለ ነው? አድርግ ተብሎ ነው? ብርድ ልብስ ሲያስተካክል አልጋውን፣ እነዚህን ቲክቲክ እናደርጋለን ማለት ነው። ሌላው ከሕክምናው ጋር የተያያዙ ናቸው። እንቅልፍ ማጣት አለው የለውም? አንዳንድ ጊዜ ቁጭ ብሎ ልናገኘው እንችላለን ከተኛ በኋላ ተኛ ካልነው በኋላ። አንዳንድ ጊዜ ደግሞ የሚጥል አይነት ሲዥር፣ መንቀጥቀጥ፣ አረፋ መድፈቅ ከወደቀ በኋላ፣ እነዚህም እንደ ምልክቶች ሊኖሩት ይችላሉ። ይሄንን እንደ ምልክት ማየት። ሌላው ኒውትሪሽናል አሰስመንቱ ላይ ደግሞ ምን ምግብ ነው የሚመርጠው? ምግብ መራጭ ነው ሲበላ ወይስ የቀረበለትም ብልት አድርጎ አልሐምዱሊላህ ብሎ ይነሳል? አንዳንድ ልጆች ምንድን ነው የሚሆኑት? ይህንን አይነት ምግብ አልፈልግም፣ ሁልጊዜ ይህንን እየሰራችሁ ምናምን፣ ዛሬ ሌላ እሱ ያለው ወይ እሷ ያለችው ከተሰራ እንደዛ የማይመርጠው ምግብ ይሆንና ይቀራል።
ነገ ሌላ ምግብ ሲሰራም አሁንም ያንን ምግብ ይሄንን የማልፈልገው ምግብ ሊል ይችላል። የሚመርጡት የተወሰነ ምግብ ሊሆን ይችላል። ሽንኩርት እያወጡ ሊበሉ ይችላል። ቲማቲም ከውስጥ ሊለቅም ይችላል። እንዲህ አይነት ምልክት አለው የለውም፣ ይሄንን በደንብ መያዝ ይፈልጋል። ሌላ የቤተሰብና የአካባቢው ሁኔታ፣ ቤተሰብ ውስጥ ያለው ባህሪ ምን አይነት ነው? የቤተሰብ ስትረስ አለ፣ ቤተሰብ ያጨናንቀዋል አያጨናንቀውም? የወላጅነት ስታይሉ ምን ይመስላል? የቤት አቀማመጡ ምን ይመስላል? የተጨናነቀ ብዙ ጊዜ እዚህ ውትፍትፍ ያለ አይነት ነገር ውስጥ የሚያስቀምጡ ልጆች እቃቸውን በዛ አይነት ኢንቫይሮንመንት ያለፉ ናቸው። ስለዚህ ምን አይነት መልክ ይይዘዋል የሚለውን እንደ ነጥብ እንይዛቸዋለን። ስለዚህ ከላይ የጠቀስናቸው ነጥቦችን ስንይዝ ግማሽና ከዛ በላይ ካመጣ ይሄ የኦቲዝም ምልክት አለ ማለት ነው። ስለዚህ እነዚህን ባህሪዎች በደንብ መለየት መቆጣጠር ይፈልጋል። 50% ወይም ግማሽና ከዛ በላይ ምልክቶች ከቆጠርን በደንብ ትኩረት እየሰጠን በየሳምንቱ ቀን ሰተን ሰዓት ሰተን በደንብ እየመዘገብን ሂስትሪውን በደንብ ይዘን መዝገብ ይዘን ደብተር ይዘን መዝግበን ይሄንን መዝገብ ከቤተሰብ ጋር ሼር ማድረግ። ይሄንን የሚሰራው አባት ከሆነ ከእናትየው ጋር፣ እናት ከሆነች ከአባትየው ጋር ሼር አድርገው ማቅረብ፣ ለሐኪምም እንደዛው ማቅረብ ይፈልጋል። ከዛ በተጨማሪ ኮንሲስተንት መሆን አለበት። ለ2 ሳምንት ለ3 ሳምንት ለ1 ወር ተከታትለን የምንተወው አይነት መሆን የለበትም። ቀጣይ የሆነ ረዘም ላለ ጊዜ በእስቲቃማ መቀጠል ይኖርብናል ማለት ነው። ኢንሻአላህ ያው የዛሬውን ፕሮግራማችንን ከመዝጋታችን በፊት መርሐባ ምንድነው ሌላው ያው ከዚህ በኋላ የሚቀረን የምግብ ስለሆነ ከዛ በፊት ግን ምንድነው የቤተሰብ ሳፖርት በጣም ያስፈልጋል ልጆቹ ላይ። ምንድነው አንደኛ ነገር ልጆቹ እንደዚህ ተቆጠበጡ፣ ቤተሰብ ተናደደባቸው፣ ብዙ ነገር አወራን አይደለ? ግን ምንድነው ማድረግ ያለብን ልጆቻችንንም ምግብ ስንሰራም አብረን እንዲሰሩን፣ አብረው ሲሰሩ ቅድም ፒኪ ኢተር የምንላቸው አብረው ከሰራ የመብላት አፒታይቱ የሚከፈትለታል። አብረውን እንዲሰሩ። እኔ ግን ምግብ ስሰራ ቶሎ ይዘጋኛል፣ ሌሎች እንዲበሉ ነው የማደርገው። አንተ ኦቲስቲክ አይደለም እንዴ? ሌላው ምንድነው ያው ሪዋርድ መስጠት፣ ሽልማት መስጠት፣ ኢንካሬጅ ማድረግ፣ በፍቅር አይን በደንብ ልጆቹን መመልከት ይፈልጋል እና ርህራሄ ማሳየት። እነዚህን ካደረግንላቸው ዛሬ የሆነ በሳምንት ውስጥ አንድ ምግብ ከኛ ጋር ከሰራ ወይ ደግሞ አንድ ምግብ ዛሬ ያቀረብለትን የሚጠቅመውን ምግብ ከበላልን የሆነ ነገር ሽልማት ብንሰጠው ለነገ ኢንካሬጅ ይሆናል እና ይሄንን አብረን በማድረግ እናግዛቸው ነው የምለው። ኢንሻአላህ በቀጣዩ ደግሞ የቀረንን እናቀርባለን። መርሐባ። ስለዚህ ተመልካቾቻችን የዛሬውን ፕሮግራማችንን በዚሁ ጨርሰናል። ኢንሻአላህ በሚቀጥለው ሳምንት ደግሞ ዳያተሪ ማኔጅመንት፣ ያው ሰዓታችን አጭር ሰዓት ሆነና ርዕሱ ሰፋ ያለ ሆነ። በደንብ ማድረስ አለብን ብለን ከምናስበው ነጥብ ውስጥ አብዛኛውን አካተናል ኢንሻአላህ። በዚህ ዙሪያ ግን ጥያቄ ካላችሁ በማንኛውም ሰዓት በ0961 49 61 61 ላይ የቢሮ ስልክ ነው። በቴክስት ቴሌግራም ላይ አስቀምጣችሁ መልሳችሁን ለመስጠት ዝግጁ እንሆናለን ኢንሻአላህ። በዛሬው ፕሮግራማችን አብዛኛውን የምልክቶቻቸውን ጠቅሰናል። ለሚቀጥለው ሳምንት ደግሞ አላህ ካለ በምን መልክ ምግብ ብናዘጋጅ ነው ልናክማቸው የምንችለው የሚለውን ምን ቢበሉ ይመከራል የሚለውን ደግሞ በሚቀጥለው ሳምንት የምናይ ይሆናል። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።